ክቡራንና ክቡራት ተመልካቾቻችን ዛሬ ያለንበት ቦታ የትንኩሱ ቤት ነው። እንዴት ነበራችሁት? ጋሽ ትንኩሱ ሰላም ነው። እኛም ሰላም ነው። ሰላም የሆነ የሰማሁት ነገር ባለፈው ትምህርት ከተዘጋ በኋላ ለመዝናኛ እቺ ሀገር ይዞራችሁ ነው የነበራችሁት ያለ የሚል ወሬ ነበረ። እንዴት ነበረ ቆይታ? እንዴት ነው የሚገልጻችሁት? እኔ ሁሌ በእረፍት ጊዜ ዞራለሁ። ከተማ ላይ ዞራለሁ። ኑሮ አሜሪካ ምናምን ነበር የሚሄደው። አሁን ደግሞ ሀገር ውስጥ ለምን አላይም ብዬ ሀገር ውስጥ ሲዞር ነበር። ኤርትራ መቀሌ ምናምን እዛ ነበር። ከሄዳችሁበት ቦታ ልዩ የሆነ ቦታ የት ነው ይመስላችሁ? ልዩ የሆነ ቦታ ጅማ ነው። አዎ ጅማ አባ ጅፋር። እኔ እዛ ሄጄ አላውቅም። ኦሮሚያ ውስጥ እዛ ሲሄድ በቃ ጅማ ልዩ ሆነ። ወለጋ ሄዳችሁት? አዎ ወለጋ ሄጄ አውቃለሁ። የሆነ ባህላዊ ባህላዊ ምግብ ወለጋ ውስጥ የምታውቀው አንጮቴ የሚባል ነገር አለ። እንዴት ነው የምገልጻችሁት? አንጮቴ አውቃለሁ እኔ። አንጮቴ የሚሰራው ምን እንደሆነ ታውቃለህ? ከስጋ ነው። እሱም ስጋ እኮ ነው። አዎ ስጋ ነው። ከስጋ ነው የሚሰራው። አዲስ አበባ ምናምን የሆነ ጨዋታ አለ መሰለኝ፣ ኢትዮጵያ ከጅቡቲ። ያን ጨዋታ ላይ ተሳትፋችኋል ብዬ እገምታለሁ። እንዴት ነበረ? እንደ ተጫዋች ነው ወይ እንደ እንግዳ ነው የገባችሁት? እኔ እዛ ነበርኩኝ። እኔ እዛ ሲገባ በቃ ስታዲየም ሲገባ ሰው በቃ ተነስቶ ቆሜ። ቆሜ በቃ እኔ እንግዳም ነበርኩኝ። በቃ እዛ ሲገባ በቃ አሰልጣኝ ካሉን ከዛ ገብቼ በቃ ምክር ሰጣቸው ለልጆቹ። ይኸው እንደምታዩ አፋችሁ ላይ የሆነ እንትን አለ፣ የደማ ያለ ነገር አለ። ችግሩ ምንድነው? ከየት የተነስተው ነው የፈጠረ? ይሄንን ምግብ ሲበላ ነበር፣ የአሜሪካ ምግብ ሲበላ ነበር። እሱ ነው እንዲህ ያደረገኝ አሜሪካ